አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይለዋል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? ኢየሱስ ክርስቶስ ሞቱ ስለ ኃጢአቴ በቂና ሙሉ ክፍያ እንደሆነ፣ ነፍሱን ስለ ኃጢአቴ እንደሰጠ የሚያድን እምነት ይሄ ነው የሚል ሰው ለጌታ ክብር ያጨበጭባል። የሚያድን እምነት ይሄ ነው። እሺ አሁን በደንብ አድርጋችሁ ስሙኝ። ሰው ኢየሱስ ክርስቶስን በማመን ነው የሚጸድቀው ተብሏል። እሺ ከዛ እንደዚህ ይለዋል ጳውሎስ ለጴጥሮስ እንደዚህ ይለዋል፣ ሕግ በመጠበቅ ሰው ሊጸድቅ አይችልም። ታስታውሳላችሁ፣ ያው ሕግ የፈተና ስርዓት ነው፣ ጸጋ የስጦታ ስርዓት ነው አይደል? ሕግ ሰርተህ ዳን ይላል፣ ጸጋ አምነህ ዳን ይላል። ሕግ አድሬስ የሚያደርገው የአይሁድን ሕዝብ ብቻ ነው፣ ጸጋ ዓለምን ሁሉ ነው አድሬስ የሚያደርገው። ይሄንን ባለፈው ጊዜ ንጽጽሩን በደንብ ተነጋግረናል። አሁን ሰው ኢየሱስ ክርስቶስን በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ በኢየሱስ አምነናል ለመጽደቅ። ሰው እንዴት ይድናል ሲባል ማለት ነው። ጽድቅ ማለት ይቅርታ ማግኘት ማለት አይደለም። ጽድቅ ማለት ምህረት ማግኘት ማለት አይደለም። ሰው ፋይሉ ተቀምጦ ምህረት ሊያገኝ ይችላል። መንግስት በማንኛውም ጊዜ ለፋሲካ፣ ለእንቁጣጣሽ፣ ለገና ምህረት አድርጌያለሁ ይላል። ምህረት አድርጌያለሁ ሲል ግን ፋይሉን ይዞ ነው። ሌላ ጊዜ ተመለሰ ብትመጣ የቅጣት ማክበጃ ይመዘዝልሃል። እግዚአብሔር በክርስቶስ ኢየሱስ ጻድቅ አድርጎ ሲቆጥርህ ፋይልን ይዞ አይደለም። ፋይልን ደብቆታል። you are free in Jesus name say amen። እና በጣም ሲሪየስ ነገር ነው ይሄ። በጣም ማለት በመገለጥ ካልሆነ በስተቀር የሚሆን ነገር አይደለም። በነገራችን ላይ ለዚህ ነው ጳውሎስ እኔ የምሰብከው ወንጌል አለ ከሰው አልተማርኩትም አለ፣ በመገለጥ ከኢየሱስ ነው የተቀበልኩት። ክርስትና የመገለጥ ሃይማኖት ነው። ከቤተሰብ የምትወርሰው ቁምሳጥን አይደለም። ገብቶሃል? ከቤተሰብ የምትወርሰው ትልቅ ካፖርት አይደለም። ክርስትና የመገለጥ ሃይማኖት ነው። ካልተገለጠልህ በስተቀር መቼም ይሄ እውነት ሊበራልህ አይችልም። ለዚህ ነው በጣም አክራሪ የሆኑ ሰዎች ይገርማል፣ ሲገለጥላቸው ይሄን እውነት መቋቋም አይችሉም። ሰው እንደዚህ ይለዋል እና በክርስቶስ ኢየሱስ አምነን ከጸደቅን ሕግ ምንም የማያስፈልግ ከሆነ እንደፈለግን እንኑራ የሚል ጥያቄ ይነሳል። ትዝ ካላችሁ የገላትያ መጽሐፍ በጣም ከባዱና አስፈላጊው ምዕራፍ የገላትያ መጽሐፍ ምዕራፍ 2 ከቁጥር 15 ከ21 ያለው ነው። የገላትያ መጽሐፍ ይሄ ከቁጥር 15 ከ21 ያለው ክፍል አሁን ከዚህ ቀጥሎ ባሉ ደቂቃዎች ማውራላችሁ ክፍል ጳውሎስ ከብዕሩ አእምሮ የሚፈጥንበት ክፍል ነው። አእምሮ ይፈጥናል። በደንብ አድርጋችሁ መልእክቱን ስትሰሙት አእምሮ ነው የሚፈጥነው። እሱ ብቻ አይደለም፣ በጣም ዋናው የገላትያ ክፍል ብቻ ሳይሆን የክርስትና ልብ ምት ነው። የክርስትና ዋና ማዕከል ገላትያ መጽሐፍ ምዕራፍ 2 ከቁጥር 15 እስከ 21 ያለው ሐሳብ ነው። ጳውሎስ በገላትያ መጽሐፍ ምዕራፍ 2 ከቁጥር 15 እስከ 21 ባሉት ቁጥሮች ውስጥ ወንጌልን መሰረት በማድረግ የህይወት መስመሩን ያሰመረው እሱ ብቻ ሳይሆን ወንጌል ጳውሎስ በህይወት ውስጥ ክርስትና ምን አይነት ቅርጽ እንዳለው የሚናገርበት ክፍል ነው። ማለት ከክርስቶስ ጋር ተሰቅያለሁ ብሎ ክርስትና ለኔ ያለኝ የሚሰጠኝ ፒክቸር ክሮስ ነው ብሎ የሚልበት ነው። እሱ ብቻ አይደለም ወዳጆቼ፣ ፕሊዝ በደንብ አድርጋችሁ ስሙኝ። ገላትያ መጽሐፍ ምዕራፍ 2 ከቁጥር 15 እስከ 21 ጳውሎስ አንድ ጊዜ በኢየሱስ ካመነ በኋላ ወደ ኋላ የማይመለስባቸውን 3 ምክንያቶች የሚያቀርብበት ሐሳብ ነው። ብዙ ሰዎች በኢየሱስ ካመኑ በኋላ ወደ ኋላ ባክስላይድ ያደርጋሉ። ለምንድን ነው እኔ በኢየሱስ ካመንኩ በኋላ ወደ ኋላ የማልለው? ምክንያቱን ያቀርባል። በገላትያ መጽሐፍ ምዕራፍ 2 ከቁጥር 15 እስከ 21 ባለው ሐሳብ ውስጥ አንደኛ ሕግ ምን ማድረግ እንደማይችል ይጽፋል። ሕግ ሊያጸድቀን አይችልም ይላል። ከዛ ቀጥሎ ደግሞ ምን ብሎ ይናገራል? ወንጌል ምን ማድረግ እንደማይችል ይጽፋል። ምን ማለት ነው? የገላትያ መጽሐፍ ምዕራፍ 2 ከቁጥር 15 እስከ 21 ባለው ሐሳብ ውስጥ በጣም እንደውም አንድ ጸሐፊ ሲናገር ምን ይላል? ይሄ ከባዱ ክፍል ጋር ደርሰሃል፣ እንዳትስት፣ ቀስበል፣ ተረጋጋ፣ ካም ዳውን፣ ቀስበል ይላል። እኔ እንደዚህ ብዬ ተረዳው። ገላትያ መጽሐፍ ምዕራፍ 2 ቁጥር 15 ከ21 ያለው ሐሳብ በተለይም 15፣ 16 እና 17 እስከ 18 ያለው ሐሳብ ስፒድ ብሬክ ነው። ማለት ከላይ በቃ በጸጋ እያልክ ስትሮጥ መጥተህ እንደው በዛው ሄደህ የማይሆን አኳኳን እንዳትሆን ፍሬም ፍሪ ሲሆን አድርገህ ቀስ አድርገህ የምትቆምበት ሐሳብ ነው። ለምን እነዛ የአይሁድ አስተማሪዎች ሕግን ለጽድቅ እናሰራለን ብለው ለስህተት እንደተዳረጉ አንተ ደግሞ ወንጌልን ለኃጢአት አሰራለሁ ብለህ እንጦሮጦስ እንዳገባ በቀላል አማርኛ ማለት ነው። ማለት ሕግ ለጽድቅ እንደማይሰራ ሁሉ ወንጌል ለኃጢአት አይሰራም።
ሄሎ አቤት። ወንጌል ለኃጢአት አይሰራም እንዳትሸወድ የሚልበት ሐሳብ ነው። ገላትያ መጽሐፍ ምዕራፍ 2 ቁጥር 15 ከ21 ያለው ሐሳብ። እንግዲህ ከዛ በኋላ ያለውን ሐሳብ ደግሞ ስትመለከቱ አሁን ሕግ ምን ማድረግ አይችልም? ማጽደቅ አይችልም። ወንጌልስ ኃጢአተኛ ማድረግ አይችልም። ድኛለሁ ብለህ እንዲሁ በጸጋ ድኛለሁ ብለህ እንደፈለክ ልትኖር አትችልም። ኦኬ። ከዛም ሲቀጥል ደግሞ ጳውሎስ በዚህ ክፍል ውስጥ ወደ ኋላ የማይመለስባቸውን 3 ምክንያቶች ይናገራል። ቶሎ ብዬ ልናገር። የአይሁድ አስተማሪዎች ወደ ገላትያ ቤተክርስቲያናት ውስጥ ገብተው ምን እያደረጉ ነው መሰላችሁ? አንደኛ ጸጋን በሕግ እየለወጡ ነው። ሁለተኛ ሙሴን በኢየሱስ ቦታ ሊያስቀምጡ እየፈለጉ ነው። ማለት ኢየሱስን አፈናቅለው ሙሴን ሊያስቀምጡ ፈልገዋል። ሕግን ቀስቀሰው ጸጋን ሊያስወጡ ፈልገዋል። እሱ ብቻ ሳይሆን የኢየሱስ ክርስቶስ ብቻ የሆነውን የማዳን ኃይል ለሕጉ እየሰጡ ነው። ኢየሱስ ክርስቶስ በቤተ ክርስቲያን ውስጥ ያለውን ስም፣ ክብር፣ ሽታ እንዲያጣ እያደረጉ ነው። ኢየሱስን የሕግ አስከባሪ አድርገው ዝቅ እያደረጉት ነው። እሱ ብቻ አይደለም፣ ሙሴን አዳኝ ኢየሱስን ነፍሰ ገዳይ አድርገው እየቀየሩ ነው። ኢየሱስን የኃጢአት አገልጋይ አድርገው እየለወጡ ነው። ጳውሎስ በዚህ ጉዳይ ላይ በጣም ሲሪየስሊ ነው እየተናነቀ የገላትያ መልእክትን ለገላትያ ቤተክርስቲያናት አማኞች የሚጽፍላቸው። እንዴት ነው ኢየሱስን የኃጢአት አገልጋይ አድርገው እየለወጡ ያሉት? ምክንያቱም በክርስቶስ ልናምን ስንፈልግ ኃጢአተኛ ሆነን እንገኛለን አለና ኢየሱስ ክርስቶስ የኃጢአት አገልጋይ ነው አይደለም። ያፈረስኩትን መልሼ የምገነባ ከሆነ ሕግ ተላላፊ መሆኔን በገዛ አፌ መሰክራለሁ ብሎ ይናገራል። ምን ማለት ነው? በአጭር አማርኛ በደም ስሙኝ። ጳውሎስ፣ ጴጥሮስ፣ ዮሐንስ፣ ያዕቆብና በጌታ ያመኑ አይሁዶች ጽድቅ ኢየሱስን በማመን ነው ብለው ጽድቅ የሙሴን ሕግ በመጠበቅ አይገኝም ብለው የሙሴን ሕግ አስተምሮ አፍርሰው ከኢየሱስ ጋር ተባብረው የብሉይ ኪዳኑን ሕግ ሽረው ከኢየሱስ ጋር ቆመዋል። ጽድቅ የሙሴን ሕግ በመጠበቅ አይገኝም ብለው ሲሉ የቀደመውን ትምህርት አፍርሰውን አዲስ ትምህርት የሰሩት። ስለዚህ አንድ ጊዜ በኢየሱስ ክርስቶስ አምነን ጸድቀናል ካሉ በኋላ እንደገና መልሰው ሕግን መጠበቅ አስፈላጊ ነው ብለው ካሉ ያፈረሱትን መልሰው እየገነቡ ነው። ያፈረሱትን መልሰው ከገነቡ ደግሞ በሌላ አማርኛ እያሉ ያሉት ኢየሱስ ክርስቶስን በገዛ አፋቸው እነሱ ሕግ ተላላፊ መሆናቸውን እየመሰከሩ ነው። ሕግ ተላላፊ መሆናቸውን ከመሰከሩ ደግሞ ኢየሱስን የኃጢአት አገልጋይ አድርገው እየለወጡ ነው። ምን ማለት ነው? ኢየሱስ አጽድቆ ላይ ያጸድቃቸው፣ አድኖ ላይ ያድናቸው፣ በሕግ ላይ አሳምጾ ተዋቸው። ከጌታ የተቀበሉት ጽድቅ ለሩብ ጉዳይ ወይም ጎደሎ ጽድቅ አይደለም፣ ሙሉ ጽድቅ ነው። በሌላ አማርኛ ምን ማለት ነው? ሰው ኢየሱስን ካመነ በኋላ ሕግን ሰርቼ ጸድቃለሁ ብሎ ካሰበ ከጌታ የተቀበልኩት ጽድቅ ሙሉ አይደለም፣ ስለዚህ እኔ አሟላለሁ፣ የቀረ ጉዳይ አለ፣ እኔ እሰራበታለሁ እያለ ነው። ይህን ካለ ደግሞ ኢየሱስ አጽድቆ ላይ ያጸድቅ በሕግ ላይ እንዲያምፁ ስላደረጋቸው ኢየሱስን የኃጢአት አገልጋይ አድርጎ መለወጥ ነው። ግልጽ ነው ማውራው ማለት። ለመስደቅ ኢየሱስ ሙሉ ነው። ሄሎ ኢየሱስ የኃጢአት አገልጋይ ነውን ሲላቸው ጳውሎስ ኢየሱስ የኃጢአት አገልጋይ አይደለም። እና ማን ነው የኃጢአት አገልጋይ? ሙሴ ነዋ። እንዴት? ምክንያቱም ሙሴ የሕጉ አገልጋይ ነው። የሕጉ ስራ ምንድን ነው? ኃጢአትን መግለጥ ነው። የኃጢአት ስራ ምንድን ነው? ኃጢአተኛው መኮነን ነው። የኩነኔው ስራ ምንድን ነው? ቁጣ ነው፣ ፍርድ ነው። ሙሴ በሙሴ በኩል ሕጉ ከተሰጣቸው በተዘዋዋሪ ሙሴ የሕግ አገልጋይ፣ የኃጢአት አገልጋይ፣ የኩነኔ አገልጋይ፣ የቁጣ አገልጋይ ነው። ኢየሱስስ የጸጋ አገልጋይ እንዴ? ሙሴ ምን አገልጋይ ነው? የፊደል አገልጋይ። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ሙሴ የሕግ አገልጋይ ነው፣ ኢየሱስ የጸጋ አገልጋይ ነው። ሙሴ የፊደል አገልጋይ ነው፣ ኢየሱስ የመንፈስ አገልጋይ ነው። ሙሴ የሞት አገልጋይ ነው፣ ኢየሱስ የሕይወት አገልጋይ ነው። ሙሴ የኩነኔ አገልጋይ ነው፣ ኢየሱስ የጽድቅ አገልጋይ ነው። ሙሴ የቁጣ አገልጋይ ነው፣ ኢየሱስ የይቅርታ አገልጋይ ነው። ማን ነው ቆሽሾ ወደ ሙሴ አገልግሎት ተጠግቶ በሕይወት የኖረ? እንኳን አይደለም ቆሻሻ ነክተህ ራሱ ሕጉ አይምርህም። በነገራችን ላይ ሙሴ ሕጉን ሊሰጣቸው ከድንኳናቸው ሲያወጣቸው ኢየሱስ ጸጋ ሊሰጣቸው ጓዳቸውን የገባው አይደለ? ጓዳቸው ድረስ በጣም ነው የሚለያዩት። ጓዳቸው ድረስ ነው የገባው ጌታ አይደለ? ለምጻሞቹ ቤት፣ ሴተኛ አዳሪዎቹ ቤት፣ ኃጢአተኞቹ ቤት፣ ታማሚዎቹ ቤት ነው የገባው አይደለ? ሃይማኖተኞቹ እያሉ ኢየሱስ እኮ እዛ ድረስ ነው የገባው። በጳውሎስ ንግግር ምን መሰላችሁ? አንድ አንድ አስተማሪ ለመጽደቅ የሕግ ሥራ መስራት አለበት ብሎ ካስተማረ ሰውየው የሕግ አስተማሪ ነው። ሰውየው የኃጢአት አስተማሪ ነው። ሰውየው የሞት አስተማሪ ነው። የኩነኔ አስተማሪ ነው። በአጭር አማርኛ የሃይማኖት አስተማሪዎች